ያለፈው ነገር በእግዚአብሔር ቸርነትና ይቅርታ የታለፈ ነውና በጸጸት አንዋጥበት። ሰይጣን ለሶስት አረጋውያን አባቶች ተገልጦ እንዲህ አላቸው፣ ካለፈው ዘመን የሆነን ነገር የመለወጥ ስልጣን ብሰጣችሁ ምንን ትለውጡ ነበር አላቸው። የመጀመሪያው አባት በታላቅ መንፈሳዊ ቅናት እንዲህ ሲሉ መለሱ፣ አዳምና ሔዋን በኃጢአት እንዳይወድቁ እከለክልህ ነበር። በዚህም የሰው ልጅ ከፈጣሪው ከእግዚአብሔር እንዳይለይ አደርግ ነበር። ሁለተኛው በምህረት የተሞሉ አባት እንዲህ አሉ፣ አንተ ከልዑል እግዚአብሔር መንገድ እንዳትስት እከለክልህ ነበር። በዚህም ራስህን ለዘላለማዊ ኩነኔ እንዳትዳረግ አደርግ ነበር ይሉታል። ነገር ግን ሦስተኛው ከሁሉም ይልቅ በየዋህነት የሚኖሩት አባት ለሰይጣኑ መልስ አልሰጡም። ይልቁንም በጉልበታቸው ተንበርክከው ትምህርተ መስቀልን አማትበው እንዲህ አሉ፣ ካንተ ከርጉም ሰይጣን በአምላኬ በእግዚአብሔር እጠበቃለሁ ብለውም ከመዝሙረ ዳዊት የድህነት ቃል አነበቡ። ሰይጣኑን በድንጋጤ ጮኾ ከዚያች ሰዓት የተሰወረ ሆነ። የመጀመሪያዎቹ ሁለት አረጋውያን አባቶችም ተደንቀው እንዲህ ሲሉ ጠየቋቸው፣ አባታችን ለምንድን ነው እንዲህ ያደረጉት? እርሳቸውም እንዲህ ሲሉ መለሱላቸው፣ በመጀመሪያ ጠላታችን ሰይጣንን እንዴት እንደምናሸንፈው መንገዱን እያወቅን ከእርሱ ጋር በውይይት ጊዜያችንን ማጥፋት የለብንም። ሁለተኛ በምድር ላይ ያለፈውን ለመለወጥ የሚችል አንድም ፍጡር የለም። ሦስተኛ የሰይጣኑ ዓላማ እኛን መፈተን ሳይሆን ልባችንን ካለፈው ነገር ጋር አስሮ የወደፊትን ሕይወታችንን ለንስሐና ለመልካም ሥራ እንዳንጠቀምበት እግዚአብሔር ከሰጠን ከዚህ የአሁን ወርቃማ ጊዜ ሊያዘናጋንና ሊያስት ነው። አዎ ያለፈው ነገር በእግዚአብሔር ቸርነትና ይቅርታ የታለፈ ነውና በጸጸት አንዋጥበት። የሚመጣውም ዘመን በእግዚአብሔር ጥበብና አምላካዊ ዕውቀት የተያዘ ነውና በአጉል ተስፋና ፍርሃት አንጨነቅ። አሁን ያለንበት ጊዜ ግን በእጃችን የተሰጠን ለንስሐ ለጸሎትና ለመልካም ምግባር ልንተጋበትና ለሰማያዊ መንግሥት ልንዘጋጅበት የሚገባን ውድ ጊዜ ነው። የጸጸት ሳይሆን የንስሐ ጊዜ ፈጣሪ ያድለን። ዘላለም ተሾመ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው